እነሱ አሁን እዚህ ጋር ያሉት ሉናይና ዶክተር አላዛር ቋሚ በጎ ፈቃደኞች ናቸው ሌሎች 2-3 የሚቀሩም አሉ ቢያንስ 5 ነው አሁን በልበ ሙሉነት ከኛ ጋር ናቸው ብለን የምንላቸው ሌላው ሰው አንድ ቀን ይመጣል አንድ ቀን አይመጣም እነሱ ግን ሁሉ ጊዜ ከኛ ጋር ያሉ በጎ ፈቃደኞች ናቸው ሰላም እንደናችሁ ሰላም እሺ ሰላም አሁን ደግሞ ቁጭ ብለን ያለውን ሁሉንም ስራችን እንቅስቃሴያችን የሚመለከተው ነገር በሙሉ ቁጭ ብለን እንወያይ መልካም እሺ አንድ እንስሳት ሐኪም በመሆኔ ፊሊንጋቸውን ፔናቸውንም በደንብ አውቀዋለሁ አይቼዋለሁ አብሬ እሰራለሁ ማለት ከዚህ ተማሪም ሆኜ እኔ እሰራ ነበር እንደ ጎዳና ውሾችን ግቢ እያለን የሰበሰበን በቻልነው አቅም ተማሪውን እናሳድግ ነበርና እንዳጋጣሚ ሆኖ ሶሻል ሚዲያ ላይ ነው ከፌቨን ጋር የምንታወቀው ሲቀጥል ደግሞ እኛ ግቢ እየመጣች ተሳከም ነበር ውሾቿን ማለት ነው ደብረ ዘይት ድረስ እየመጣች ተሳከም ነበርና እዛ ነው የተዋወቅነው እዛ ሶሻል ሚዲያ ላይ የምትሰራውን ነገር ሳይ ምናምን እኔም ኢንተረስቱ ስለነበረኝ ከተማሪነት ጀምሮ ለምን አብሬ ተቀላቅዬ በሙያ እንኳን ሰፖርት ባደርጋትና የኔ ትንሿ ነገር ለኔ ምንም ብዙም እንትን ማይለኝ ነገር ለሷ ግን ትልቅ ነገር ነው የሚሆነው በሚል ህክምናዎች ሲኖሩ ክትባቶች ሲኖሩ አልፎም ደግሞ ትልልቅ ሰርጀሪዎች ሲኖሩ አብረን ከሌላ ሐኪሞች ጋር በመሆን እንሰራለን ያው አሁን ላይ ደግሞ ሸልተር ከከፈተችን በኋላ ሳትከፍትም የጎዳና ውሾች ላይም ክትባት ከተባናል ከዚህ በፊት ወደ 60 ውሾችን የምትመግባቸው ውሾች የውሻ እብደት በሽታ ክትባት በአመት የሚከተቡትን ክትባት ከተበያለው ከእንስሳት ጋር አብረን ስንሆን ውሾቻችንን በአግባቡ መከተባቸውን ቼክ ማድረግ አለብን አሁን እንዳልኩ ቅድም ዋነኛውና አስከፊው በሽታ የሚባለው የውሻ እብደት በሽታ ነው እና ደግሞ አንድ ዞኖቲክ የሚባሉ በሽታዎች አሉ ከሰው ወደ እንስሳት ከእንስሳት ወደ ሰው ከሰው ወደ እንስሳትም የሚተላለፉ ማለት እነሱ በሽታዎች እንዳይኖሩብን እንዳይዟቸው ውሾቻችንን በየአመቱ አኑዋሊ ወይም ደግሞ የውሻ እብደት በሽታን በየአመቱ መከተብ ይኖርባቸው ላይፍ ታይም ማለት ነው ህይወታቸው ሙሉ በየአመቱ መከተብ ይኖርባቸዋል ሲቀጥል ደግሞ ዲወርም መደረግ አለባቸው ይሄ ጸረ ትላትል የሚባሉ መድኃኒቶች አሉ ማለት እነዚህ ጸረ ትላትሎች ውሾቻችንን የሚይዟቸውን ትላትሎች ይቀንሱላቸዋልም ሲቀጥል ደግሞ ወደኛ ይተላለፋሉ እነዚህ ትላትሎች ስለዚህ እነሱ መድኃኒቶች በአግባቡ በመስጠት ውሾቻችንንም ራሳችንን መጠበቅ እንችላለን ማለት ነው ሲቀጥል ደግሞ ስትረስ ዲፕሬሽን የሚይዛቸው አይመስላቸውም ሰው ውሾች እንስሳቶች የሚደብራቸው ፊሊንግ ያላቸው አይመስላቸውምና በጣም አቢዩዝ ከተደረጉ ሁሌ የሚታሰሩ ከሆነ አንድ ቦታ ላይ ፀሐይ እየቀጠቀጣቸው የሚኖሩ ከሆነ እውነት ነው እነዚህ ውሾች ዲፕሬሽን ይዛቸዋል ዲፕሬሽን ሲይዛቸው ደግሞ እኛን ወደ ማጥቃት ይሄዳሉ ሲታሰሩ ረጅም ሰዓት ሲታሰሩ ስትረስ ይይዛቸዋል ስለዚህ ስትረስ እንዳይዛቸው መደረግ ያለበት ምንድነው ውሾቻችንን በነፃነት ማሳደግ ይኖርብናል ማለት ነው በፍቅር እያሳደግን አብረን ማለት እነሱ ከኛ ጋር ጊዜ ብቻ ነው የሚፈልጉት ትንሽ ፔት ካረግናቸው ፍቅር ከሰጠናቸው እንክብካቤ ከሰጠናቸው እንደዚህ አይነት ነገር ውስጥ የመግባትና እኛንም ከማጥቃት የሚያጠቁበት ምንም አይነት ሚስ የለም ማለት ነው ስለዚህ አኑዋሊ ማስከተብና ዲወርም መደረግ አለችውን እርግጠኛ መሆን አለበት ሲቀጥል ደግሞ አብዛኛው ሰው ቡችላ ውሻ አይቆየልኝም ይሞትብኛል ምናምን ይላልና እሱንም እንደዚሁ በክትባት ገና 1 ወር ከ15 ቀን እድሜያቸው ላይ ክትባት መጀመር አለበት አሁን እኔ እነዚህ የውቢት ባላለች እሷ የውቢትን ውሾች እየከተብኩ ያላት ያለው ፓርቮ የሚባል በሽታ አለ በጣም አስከፊ በሽታ ነው የቡችሎችን የሚገል እስከ 6 ወር ያሉ ውሾችን የሚያጠቃ ነው ስለዚህ እሱን ክትባት ማግኘት አለባቸው ቢያንስ በየ21 ቀን ልዩነት 3 መውሰድ ይኖርባቸዋል ሲቀጥል ደግሞ የጸረ ትላትል እንደዚሁ ቡችሎቹ 6 ወር እስኪሆኑ ድረስ በየ2 ሳምንቱ ማግኘት ይኖርባቸዋል እና ከውሾች ጋር ባለን እንቅስቃሴ ውስጥ አጽንኦት ሰጥተን ልንከታተለው የሚገባው ህክምናቸውን ሲቀጥል ደግሞ ምግብ በደንብ መብላታቸውን የሚበሉትን ምግብ ጤንነቱን ማረጋገጥ ይኖርብናል እንዳልኩ በምግብ ያው ምግብ ወለድ በሽታዎች አሉ ፉድ ቦርን ዲዚዝ የምንላቸው ማለት ስለዚህ እነሱንም ለመጠበቅ የምንሰጣቸውንም ውሃ ካጠገባቸው መለየት የለበትም ውሃ በጣም አስፈላጊ ነገር ነውና እነዚህ ነገሮች መከታተል ይኖርበታል አንድ ውሻ አሳድጋለሁ ብሎ ያሰበ ሰው ማለት